መላሽ ቦታ ቢቀያየረው የሚዲያዎች ንቀት ከዚህ ይታያል። ለምሳሌ አባይ ሚዲያ ኢቢኤሶች እዚህ መግለጫ እየተሰጠ መልስ እንኳን እየተሰጠ እየነቃቀሉ እየሄዱ እየረበሹ ነው ያሉት። እዚህ ላይ የሚታይ ነው። በሀገር አቀፍ ደረጃ የከሰረው ኪሳራና የጠፋው ጥፋት በጣም አስደንጋጭ ነው። ከችግሩ በላይ ግን ሚዲያዎች የዘገቡበት መንገድ በጣም ጤናማ አልነበረም። ብቻ ሳይሆን እዚህ ጋር የምናያቸው ሚዲያዎች በተቃራኒ በጣም የኢትዮጵያ ሙስሊም በሚያጠቃ መልኩ ሲዘግቡት ነበር። ይሄ ጥላቻ ከምን የመጣ ጥላቻ ማለት እኩል ግብር በምንከፍልበት ሚዲያ ቀጥታ ከዚህ ቀደም ምንም መረጃ ብላይ ተቃጠሎች ላይ ቀጥታ ሲያስተላልፉ የነበሩ ሚዲያዎች ጭምር ሰልፎችን ሲያስተባብሩ የነበሩ ሚዲያዎች ጭምር በኢትዮጵያ ሙስሊሞች ላይ ተጨማሪ ጥቃት እንደፈጸሙ ነው የማስበውና ይሄን አብራችሁ አላጣራችሁም ወይ? ጥላቻው ከምን የመጣ ነው? የሚዲያዎች ጥላቻ። ሁለተኛው ነገር እንግዲህ ጥቃቱ የተፈጸመው በመንግስትም ጭምር የተሳተፈበት የሚመስል ነገር እንዳለው ተረድቻለሁ እና ነገር ግን የክልሉ መንግስት ከዚህ ጉዳይ የበለጠ ጉዳይ አለው። አጣሪ ኮሚቴን ተቀምጦ አክብሮ ላለመነጋገር 11 ቀን ሙሉ ከዚህ የበለጠ ችግር አለ ወይ? ጉዳቱ በዚህ ደረጃ ሊያቀሉት የቻሉበት ምክንያት የተቋሙ ወይስ ደግሞ በጣም ማምሰግነው። እሺ ሙክታር ጀማል እባላለሁ ከአሜሪካን ድምጽ። አንድ ትንሽ ኡስታዝ በድሩ ያነሱት የደብዳቤው ጉዳይ ላይ ወይ የኔ ቋንቋ ግንዛቤ ይሆናል ምንድነው ፎርጅር ነው የመጅሊሱ አይደለም ማለት ነው። በትክክለኛ አማርኛ እንዲነገረን ፈልጌ ነው። ሌላኛው ደግሞ የተቃጠሉ ንብረቶች ላይ በትክክል የሙስሊሙና የሙስሊሙ ብቻ ነው አንድም ሁለትም በአጋጣሚ የሌላው እምነት የለም ወይ? ከከፍተኛ አመራሮች ነው እነዚህ የግንዛቤ ማጥሪያ ነው ጥያቄ አይደለም። ከከፍተኛ አመራሮች ጋር ተገናኝተናል ከሁለቱ ብላችኋል። ባህር ዳር ላይ ምን ላይ ነበር ያወራችሁት? ምንድነው የተነሳው ነገርና የደረሳችሁበት ኮንክሉዥን የሚለው ነገር ሊነሳ አመሰግናለሁ። አንዴ በትክክል ጨርስና የሰጠው 3 4 ማለት ቀድሜ ነበር የወጣሁት ካሪም መሐመድ ከኑረል ሁዳ። እኔ ማንሳው ጥያቄ ያው በተለይ በዋናነት ከክልሉ መንግስት ጋር ባደረጋችሁ ቆይታ የመንግስትን ቸልተኝነት የሚዲያዎች ንቀት ከዚህ ይታያል። ለምሳሌ አባይ ሚዲያ ኢቢኤሶች እዚህ መግለጫ እየተሰጠ መልስ እንኳን እየተሰጠ እየነቃቀሉ እየሄዱ እየረበሹ ነው ያሉት። እዚህ ላይ የሚታይ ነው። ባለቤቶቹ እኛ ነን፣ እናንተ እንግዶች ናችሁ። መዘገብ ትችላላችሁ። እየዘገብን ነው፣ እየረበሹ ነው። ስለዚህ አስቁሙ ወይ ደግሞ በመሀል መሄድ ከፈለጉ አንዴና ቁምና ይሄዱ። ጥያቄና መልስ የማይመለከታችሁ ሰዎች ወጣች ያላችሁ ይሄዱ። ካሪም መሐመድ ከኑረል ሁዳ ቴሌቪዥን። ያው ከመንግስት ጋር ባደረጋችሁት ቆይታ የአማራ ክልል እንደ መንግስት ቸልተኝነቱን በይፋ ያቀረባችሁበት ሁኔታ ለምን አልተገለጸም? ኦልሞስት በጥሩ ሁኔታ ላይ እንዳለ ነው የተገለጸ ያለውና የአማራ ክልል እንደ መንግስት ይሄ ሁሉ አደጋ ሲፈጸም የተካተተው ሪፖርትና የነበረው ነባራዊ ሁኔታ ተቃራኒ ነው የሚል ምልከታ ያለኝና በዚህ ዙሪያ ምላሽ እንዲሰጥ ነው። በሁለተኛ ደረጃ ባሳለፍነው ሳምንት ያቀረባችሁት ጋዜጣዊ መግለጫ ነበረ። መጅሊሱ እንደ መጅሊስ በ22 ሰላማዊ ሰልፍ እስከ 22 ምላሽ ካልሰጠ ሰላማዊ ሰልፍ እንደሚወጣና ይህንንም የምታረጋግጡበት ደግሞ የሚቀርቡ ጥያቄዎች ላይ ነው። ጥያቄዎቹ ተመልሰው ነው ወይ ይሄን ነገር የተዋችሁት ወይስ ደግሞ ምንድነው እየታሰበ ያለው? መጅሊሱ ይሄን ነገር የማለዘብና የማውረድ አላማ ነው ወይ ያለው? ይሄ በደንብ ሁለት ጥያቄዎች ነበርኝ። አንዱ እሱ ስለጠየቀ የሰላማዊ ሰልፍ ተዋዋለው ለአጣሪ ኮሚቴው የማነሳው ይሄ ከባድ ችግር የተቀነባበረ ሴራ ሲሰራ መነሻ ነገር አለ። በተለይ እንደ መነሻ በአብዛኛው የሚነሳው በአማራ ክልል በሚገኙ አብያተ ክርስቲያናት ሲታዩ የነበሩ ዶክመንተሪ ፊልሞች ናቸው። እነዚህ በቂ የሆነ መረጃ አለን። ስለዚህ ዶክመንተሪ ፊልም ሙስሊሞችን በጥላቻ የሚሰብኩ ዶክመንተሪ ፊልሞች በዚህ ጥናታችሁ ላይ ያላካተታችሁት ለምንድን ነው? ምናልባት የተካተተ ነገር ካለ ዘላችሁ ከሆነ ብትነግሩን የሚል ነገር ማንሳት ፈልጋለሁ።